ረፍ ማለት ነው አይደል? ሁሱ አስቀድመኝ ነው። እሺ አርሴማ፣ እሺ ቀጥይ። ሻሃዳ ማያስፈልገች ነው? እሺ የምለውን ቃል እየተከተልሽ ነው። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል የሚያገኘው ጸጋ ምንድነው ከአምላኩ ከተባለ ያለፈ ኃጢአት ሁሉ ይማርለታል። ትልቁ ጸጋ እዚህ ዓለም ላይ ከኃጢአት ንጹህ ሆኖ መገኘት ነው። አላህ ለሰለሙ ሰዎች መጀመሪያ የሚሰጣቸው ስጦታ ከየነበሩበትን መንገድ ይቅር ይላቸዋል። ያለፈውን ኃጢአታቸውን ሁሉ ያስብባቸዋል፣ ንጹህ አድርጎ ይቀበላቸዋል። እንዲሁም በቀጣዩ ዓለም ከሞት በኋላ ትልቁ ጸጋ ምንድነው? የዘላለማዊ ሕይወትን ማግኘት፣ በዚያም ላይ ገነትን መውረስ ነው። እርሱንም አላህ ሙስሊም ለሆኑ ሰዎች ቃል ገብቶላቸዋል። ይህ የአላህ ሱብሓነሁ ወተዓላ ጸጋ ዛሬ አንቺን አግኝቶሻል። አላህ ምስጋና ይገባ። እሺ ስምሽን መቀየር ከፈለግሽ ባይዘባይ በጣም ጎበዝ ነክ እና እንትን አሁን ማንኛውም ሰው ምንም አይነት እምነት ባይኖረውና ምንም አይነት ኃጢአት ባይሰራ ሲወድ ይገባል ትላለህ? ያለ እምነት ኖሮ ግን ኃጢአት ሳይሰራ ቢኖር እምነት ሳይኖረው ማለት ነው። እሺ ነው አልገባ ገብቶኛል። እሺ ያለምንም እምነት ሳይኖር የሚለው የአምላክ በነቢያት አምላክ የፈጠረብን ዓላማ አለ። እርሱም በብቸኝነት እንድንገዛ ነው። አላህ ስብሐነሁ ወተዓላ በነቢያት በኩል የላከውን ሃይማኖት እስልምና አዳርሶ አልቀበልም እኔን አልከተልም ካለ ከዚህ የበለጠ ኃጢአት የለም። ኃጢአት ያደረገ ሊባል አይችልም። ይሄ ሰው የኃጢአቱን ሁሉ ከባዱን ኃጢአት ነው ያደረገው። እርሱም አምላክን አለመቀበል ወይም አምላክን መካድ። እነ ሽርከ ለዙልሙን ዐዚም ይላል አላህ ሱብሓነሁ ወተዓላ። በአላህ ላይ ማጋራት ወይንም ሽርክ ትልቁ ኃጢአት ነው እያለ ይናገራል። የኃጢአት ሁሉ ቁንጮ ነው፣ የኃጢአት ሁሉ ዋና ነው አምላክን መካድ። ነገር ግን ይህ ሰውስ በሌላኛው ስናዞሩ ጥያቄውን ስለ እስልምና ምንም የሰማበት ቦታ የለም። ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነትም አልሰማም። የሆነ ገጠር ቦታ ላይ ተወለደና አደገ፣ ሞተ። ይሄ ሰው ገብታችኋል አይደለ? ይሄ ሰው እንደ ኃጢአተኛ ይቆጠራል ወይ? እንደ ኃጢአተኛ አይቆጠርም። ኃጢአት ቢያደርግም ራሱ ተመልከች፣ ከአላህ ውጭ ሌላ አካል ቢገዛም ራሱ ማለት ነው ኢስላም እስካልደረሰው ድረስ ብያለሁ። የነብዩ ሰለላሁ ዐለይሂ ወሰለም ነብይነት እስካልተሰማ ድረስ ብያለሁ። ይሄን ካልሰማ ሰውየው እንደ ጥፋተኛ አይቆጠርም። ነገ ትንሣኤ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐድ ሚን ሃዚሂ ልኡማ የሁድዩን አው ነስራንዩን ثመ የሙት ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነችው በአምላኬ በአላህ ስም እምላለሁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያስ ምን አሉ? እኔ ከተላኩለት ትውልድ እስከ ትንሣኤ ቀን ድረስ የሚገኝ ማንኛውም ሰው አሉ አይሁድም ይሁን ክርስቲያንም ይሁን አሉ የእኔን ነብይነት ሰምቶ፣ ልብ በሉ፣ የተላኩበትን የነብያት መንገድ እስልምናን ሰምቶ ያልተቀበለ በዚያው የሞተ የገሃነም እሳት ነው ብዬ እምላለሁኝ አሉ። የእኔን ነብይነት ሰምቶ አሉ ይህንን እስልምናን ሃይማኖት ሰምቶ አልቀበልም ያለ። ስለዚህ በዚሁ አንጻር ያልሰማ ሰው እንደ ኃጢአተኛ ወይንም የእሳት ነው ሊባል አይችልም ማለት ነው። ገብተሻል አይደል? ሰምቶ አይ አልቀበልም እኔ አልሰማም ያለ ሰው ነው እንጂ እንደ ጥፋተኛ የሚቆጠረው ያልሰማ ሰው አይሁድም ቢሆን ክርስቲያንም ቢሆን። ይሄ ሰው ለምሳሌ በገጠር አካባቢ ያለ አይሁድ ነው ክርስቲያን ነው እንበል። ስለ እስልምና ሃይማኖት ሲነገር ሰምቶ አያውቅም በህይወቱ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ሰምቶ አያውቅም በህይወቱ። እንዴት ያገኘ ይሄ ሰው? እውነታውን አላገኘም። ግን በዚያው በክርስትናና በአይሁድነት ላይ አደገ። ምንም ስለ እስልምና ያስተማረ የለም በዚህ አካባቢ።
ይሄን ሰውዬ አላህ ክርስቲያን ነህና ብሎ ገሃነም ያስገባዋል ወይ? ላ አያስገባውም። አይሁድ ነህ ብሎ ገሃነም ያስገባዋል ወይ? አያስገባውም። ምክንያቱም ኢስላምን አልሰማም። የነብዩ ሰለላሁ ዐለይሂ ወሰለም ነብይነት አልሰማም፣ አልደረሰውም። አየሽ አምላክ አላህ ከዚህ የምትረዱት ፍትሃዊ የሆነ አምላክ ነው። ክደኸኛልና ብሎ ዝም ብሎ ገሃነም የሚያስገባ አምላክ አይደለም። እርሱ በነብያት በኩል የላከውን ሃይማኖት አይሰምቶ አይ አልቀበልም አሻፈረኝ ያለን ሰው ነው የሚቀጣው። አላህ በሌላ ቦታ ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ ነብይ ሳልክ የምቀጣ አይደለሁም አለ። የማለት ነብይ ልኮለት አልቀበልም ያለን ሰው ብቻ እንደሚቀጣ ተናግሯል። ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ አለ። አላህ መልእክተኞችን ነቢያቶችን የላኳቸው አብሳሪዎችና አስጠንቃቂዎች የሆኑ ዘንድ ነው እያለ ተናገረ። ነገ ትንሣኤ ቀን ሰዎች ከአምላክ ከእኔ ከአላህ ፊት ማስረጃ እንዳይኖራቸው አለ። ያ ማለት መልእክተኛ ካልደረሳቸው ሰዎች ሁሉ ማስረጃ አላቸው ከአላህ ፊት። በቃ አልደረሰኝም ብለው ከአላህ ፊት የዛኔ ነፃ ይሆናሉ ማለት ነው። ይህን ይመስላል። እሺ ሌላ ጥያቄ አለሽ? እሺ እና አሁን በኦርቶዶክስ በክርስቲያኖች የሰው ልጅ መቼም ይሞታል አይደለ? ልክኛ ልንሞት ስንል ንስሐ እንገባለን። እናንተ ምንድን ነው የምታደርጉት? እኛ አንድ በኢስላም መንገድ ላይ መኖራችን ወደ ጀነት እንደምንሄድ ትልቁ ማረጋገጫችን አንደኛ እሱ ነው። ልክ እንዲሁ ሰው በዚያ መንገድ ላይ ቢሞትም እስከ መጨረሻ ህይወት በዚሁ ቀጥሎ ቢሞትም አላህ ስብሐነሁ ወተዓላ ይቅር ይለዋል። ንስሐ የሚያስፈልገው ለምንድን ነው ከተባለ ኃጢአት ያደረገ ሰው ከኃጢአቱ ምህረትን ለማግኘት። ይህ ሊሞት ብቻ ሳይሆን በህይወትም እያለ ያደርጋል። ሰውየው ኃጢአት ላይ ከወደቀ ንስሐን ያድርግ ተብሏል ወደ አላህ። አላህም ይቀበለዋል፣ ይሰማዋል። እርሱ አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እኔ ምርለታለሁ ብሎ ተናግሯል። ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉር ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰ ራሱን ያስተካከለ እኔ ንስሐውን እቀበለዋለሁኝ፣ እኔ መሐሪና አዛኝ ሆንኩኝ አለ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ብሎ ተናግሯል። እሺ ንስሐውን ያደረገ ማለት ዱዓ ያደረገ ማለት ነው። ንስሐ ማለት ያደረግሽው ኃጢአት ካለ አምላክ ያለህ ሆይ ይሄን ኃጢአት አድርጌያለሁኝ ይቅር በለኝ ምህረትህን እሻለሁኝ ብሎ መለመን ማለት ነው። ለምሳሌ ልክ አዳምና ሔዋን ንስሐ እንዳደረጉት እንዴት ብለው ነው ያደረጉት ከተባለ ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ጌታችን አላህ ሆይ በኃጢአት ነፍሳችንን በድለናል፣ ማረን፣ እዘንልን። የማታዝንልን ከሆነና የማትምረን ከሆነ ግን ከከሳሪዎች እንሆናለን ብለው ወደ አላህ ንስሐ አደረጉ። አምላክ አላህ ሱብሓነሁ ወተዓላ ይህን የንስሐ ቃላቸውን ተቀብሎ ምህረት አደረገላቸው። እሺ እሱን ተከተሉ ካለ አሁን ለምሳሌ በእኛ መጽሐፍ ቅዱስ አንድም ቦታ ላይ አላህን ተከተሉ ወይም ደግሞ መሐመድን ተከተሉ የሚል አንድም ቦታ ላይ የለም። በእኛ መጽሐፍ ቅዱስ ነው ምልክ። በእናንተ ግን ክርስቶስ ወይም ደግሞ ኢየሱስ በጣም ብዙ ቦታ ላይ ተጠቅሷል። እሱ ብቻ አይደለም የተጠቀሰው፣ እመቤታችን ራሱ ተጠቅሳለች። ሁለተኛ መካ ላይ በራሱ ምን ይላል መሰለክ የመይረም ዘምዘም ተብሎ እኔ በራሴ ተጠቅሜያለሁ። እውነቱን ስነግርክ የመይረም ዘምዘም ተብሎት እሺ፣ ሌላ በአይሻ ለምን አልተባለም? በሌሎች እንትኖች ለምን አልተባለም? ለምን መይረምን ለምን ተመረጠች? እዚህ ጋር ክርስቶስንና እመቤታችንን ብቻ ለምን ተመረጡ የሚለውን ነገር ለናንተ እኔ ችግር የለውም ለናንተ ጥያቄ አይሆንም ወይ ነው። ክርስቶስን ተከተሉ ካለ ለምን እናንተ እሱን አትከተሉ? እኮ ደጋግሜ ራስህ እኮ ነገርከኝ። እንከተለዋለን አልኩኝ እኮ። ይኸው ግን የምንከተለው ብትወዱኝ ትእዛዜን ትከተላላችሁ አይደለ? ትእዛዙ ምንድነው ከተባለ አንቺ ግን እርሱን እንደማትከተይ አሁን ላረጋግጥልሽ። እሺ ከይቅርታ ጋር ክርስቶስ ትእዛዙ ምንድነው ከተባለ ጌታዬንና ጌታችሁን ተገዙ ነው ያለው። አንቺ ደግሞ አይ አንተ ራስህ አምላክ ነህ አንተን ነው የምገዛህ እያልሽ ነው ክርስቶስን አይደለ? ክርስቶስ ግን የትኛውን ቦታ ላይ እኔ አምላክሽ ነኝ እኔን አምልኪኝ ብሎ ያዘዘብሽ ቦታ የለም አይደለ? ግን ሳያዝህ አምላክ ነው አምላክ ነው እኔ አምላክ ነኝ አምልኩኝ ብሏል ኢየሱስ መጽሐፍ ቅዱስ ብሏል። አዎ አምላክ ነው። የቱ ጋር ነው ያለው? አለ። አዎ
በደንብ አለ። ይልክ እኔ ማለት ይሄ ክርክር ወይም ደግሞ እንትን እንዳይሆንብንና እሺ የኛን መጽሐፍ ቅዱስ የመጀመሪያውን ገጽ ክፈትና አንብብልኝ። የኛን መጽሐፍ ቅዱስ ማለት እሺ የመጀመሪያውን ገጽ ላንብብልሽ፣ ችግር የለውም። እሺ መጽሐፍ ቅዱስ የመጀመሪያው ገጽ ይላል። የትኛው ላንብብልሽ? አዲስ ኪዳን ወይስ ከብሉይ ኪዳን የመጀመሪያውን ምረጭ። መጽሐፍ ቅዱስ ሁሉ እሺ ያው ኦርቶዶክስ ነሽ አይደል? ኦርቶዶክስ ነኝ። አዎ ያው ኦርቶዶክስ ነኝ። ያቻው 81 አሐዱ ስለነበረ 81 አሐዱን የኦርቶዶክስ መጽሐፍ ቅዱስ ነው። አዎ እሺ ከብሉይ ኪዳን ላይ የመጀመሪያውን ገጽ እሺ ከብሉይ ኪዳን ወይስ ከአዲስ ኪዳን ምረጭ። ዘፍጥረት ነው የሚባለው። አሁን የመጀመሪያው ቃልም በእግዚአብሔር ዘንድ ነበረ ማለት እሱ ከሱ ጀምረክ ውስጥ ላይ ያለው ክርስቶስ እንዴት ተከተሉኝ እንዳለ እንትን በልልኝ። አሁን እንትን ሌላ ስልክ ስላልያዝኩ ነው እኮ። የትኛውን ላውጣልሽ? ክርስቶስ ተከተሉ ይችል ጊዜ ትክክል፣ እሺ ተከተሉት። ግን ተከተሉ ይችል ጊዜ ትእዛዙን መከተል ማለት ነው። እሺ እሱ ያዘዘው ትእዛዝ ምንድነው ብለን ስናይ አምላክ አለኝ ብሎ ነው ያስተማረው። ለአምላኩ ይሰግዳል፣ ይጸልያል፣ ይለምነዋል የደም ነጠብጣብ እስኪመስል ድረስ እንባው። እንዴት አምላክ ሆኖ እንዴት አምላክ ሆኖ እንዴት እሱ አምላክ ይኖረዋል? አይዋ ወላሂ ትክክለኛ የንጹህ አይብሮ ሰው ጥያቄ። አምላክ ካለው አንድ አካል አምላክ ሊኖረው አይችልም። ትክክል ነው። በቃ የለውም። ክርስቶስ ሌላ አምላክ የለውም አለው። አስተምሯል። ያስተማረበትን ቆይ ላሳይሽ መጽሐፍ ቅዱስ ላይ ያው ዮሐንስ ወንጌል አሁን ያልሽኝ ራስ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ምን አለ መሰለሻው? ይታይሻል እዚህ ጋር ኢየሱስም አለ ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ያው ወደ አምላኬና ወደ አምላካችሁ አለ ቃል በቃል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ እንዳለው መጽሐፉ ይናገራል። ይህን ግን እናንተና አይነግሯቸውም፣ አያሳያቸውም። ቃል በቃል ያው ኢየሱስ አምላክ እያለ የሚጠራው አምላክ እንዳለው መጽሐፉ ይናገራል። አምላክ ካለው ኢየሱስ ክርስቶስ እርሱ አምላክ ሊሆን አይችልም። ቅድም እሷ እንደተናገረችው ለአምላክ እንዴት አምላክ ሊኖረው ይችላል ብላለች። ትክክለኛ ጥያቄ ነው። ይሄን ነገር ቆም ብላችሁ አስቡ ክርስቲያኖች፣ የምሬ ነው። ዋላ የትኛውም ቦታ ክርስቶስ አምላክ አለኝ ካለ በቃ እርሱ አምላክ እንዳልሆነ አለቀ። በቃ እዚያ ጋር ጉዳይ ተቋጨ። ይሄን ይመስላል። መስኪ ሰላም፣ እንዴት ነሽ? መስኪ አለሽ? አሎ መስኪ ይሰማል? ትስማኝ ከላም ወላ ሰላም ነው? ሰላም አለ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አንዴ እኔ አጭር ስለሆነ ጥያቄ ጨርሽልጣ። እሺ መስኪ ጥያቄሽ ምንድን ነው? ጥያቄ እኔ አምላክ ኢየሱስ አምላክ እንዳለ እያለው እንዴት አምላክ ይሆናል አልከኛ? ያ ኢየሱስ እኮ እኔና አብ አንድ ነን ብሏል። እኛ 10 ናቸው አላለም እኮ። ችግር የለውም። እኔና ዛህራ አንድ ነን። ለምሳሌ አንድነታችን በምንድን ነው ከተባለ ግን በዓላማ አንድ ነን። በዓላማ አንድነት አለን። የምን ዓላማ ከተባለ ሰዎችን ወደ አምላክ ሕግና ስርዓት ወደ ኢስላም የመሰብሰብ ዓላማ አለን። እዚህ ካሉት ከአንድ ሺህ ምናምን ህዝቦች ሙስሊሞች ወንድሞቼ ጋር አንድ ነን። ለምሳሌ አንድ ነን ስላለ የሆነ አካል በቃ በመለኮት አንድ ነው ማለት አይደለም። አምላክ ማን ነው የሚለውን ኢየሱስ እያስተማረ በግልጽ እኔ አምላክ አለኝ ፍቱኝ እኔ ነኝ። ኢየሱስን ማን ነው ብለህ ታምናለህ? ኢየሱስ ክርስቶስ ለእስራኤል ሰዎች ለጠፉት ለእስራኤል በጎች የተላከ መልእክተኛና ነብይ ነው። ራሱ ኢየሱስ ክርስቶስ እንደተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። አይሻርላ ክርስቶስ የአምላክ መልእክተኛና ነብይ እንደሆነ መጽሐፍ ቅዱስ ይናገራል።
እሺ እሱን መጽሐፍ ቅዱስም ብሏል እኮ እሱን ነብይ ነው። ነብይ ብቻ እኮ አይደለም አምላክ ነው እኮ ነው። አምላክ ነኝ አላለም ኢየሱስ። እሺ ነብይ ብቻ ከሆነ አሁን ከ140 በላይ የሚቆጠሩ ነቢያቶች አሉ። ለምን እነሱ ሁላቸውም ተሰብስበው ለፍርድ ይመጣሉ አልተባለም? ኢየሱስ ብቻ ለፍርድ መምጣት ለምን አስፈለገ? እሱ አምላክ ካልሆነ እሱ ስላልሞተ ነው። እሱ ሁላቸው ሞተዋል ነብያቶች። አንደኛ ምን ያለ መሰላቸው ልጆች የነብያቶችን ክብር የጠበቀላቸው ታላቁ ኢስላም ግልጽ ስለዚህ ሚስጥር ይናገራል። የመሲሁን መቅረት ምክንያት ሌሎቹ ለምንድን ነው የሞቱት? አንደኛ ሁሉም ነብያት ጊዜው በቀረበ ጊዜ ምርጫ ይሰጠው ነበር። አምላክ አላህ Subhanahu Wa Ta'ala ምርጫ ይሰጣቸዋል ለነብያቶች። ልውሰዳችሁ ጊዜያቸው ደርሷል ወይንስ እዚች ዓለም ላይ መቀጠልን ትፈልጋላችሁ ብሎ ያስመርጣቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ይሄን ለነብያት የሚሰጥ ምርጫ ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ዑሪደ ለሁ በይነ አልበቃኢ ፊ ዱንያ ወበይነ አልኢንቲቃል ኢላ ማ ዐንደላህ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነብይ የለም ጊዜው በቀረበ ጊዜ ምርጫ የተሰጠው ቢሆን እንጂ ወይ ሞታችሁ ወደ ቀጣይ ዓለም መሸጋገር ወይንም ደግሞ በዚህ ዓለም ላይ መቀጠልን ብሎ ያስመርጣቸዋል። ሁላቸውም እነዚህ ነብያቶች ምንን መረጡ ከተባለ በቃ ወደ ቀጣይ ዓለም መሸጋገርን መርጠዋል። መሲሁ ግን እንዳየሽው መጽሐፍሽ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ በቃ አድነኝ ብሎ ለመነ። እኔን ለነዚህ አይሁዶች አሳልፈህ አትስጠኝ በቃ አለቀሰ። ኤፌሶን ማነው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከሞት እንዲድን ፈልጓል። በቃ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰማለት አለ። በቃ ከሞት አድነኝ ብሎ ለምኖታል። ስለዚህ ይሄን ነገር ሰጠው። ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ባሉ ጊዜ ቀረበላቸው ይሄ ነገር። ቃል በቃል ለሰሃቦቻቸው ነገሯቸው። ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ አሉ። አላህ ለእኔ አስመረጠኝ አሉ ወደ ቀጣዩ ዓለም መሸጋገርን፣ ልክ እንዲሁ ደግሞ ወይንም በዚህ ዓለም ላይ እስከ ዘመኑ ፍጻሜ ድረስ መቀጠልን አሉ። እኔ ግን በዚህ ዓለም ላይ መቀጠልን አልፈልግም አሉ። ስለዚህ ወደ ቀጣዩ ዓለምን መሸጋገርን መርጫለሁና በቃ ከዚህ በኋላ በቀጣዩ ዓለም አታዩኝም እሄዳለሁ ብለው ቃል በቃል ነገሯቸው። እንዳሉትም በተናገሩት መሰረት ሄዱ። ይሄን ነገር ግን መሲሁ እንዳለ መጽሐፋቸው ላይ ስታዩ ጊዜ መዳንን ፈልጎ ነበር። ከሞት መዳንን ፈልጓል፣ ለምኖታል። የደም ነጠብጣብ እስኪመልስል ድረስ ሲያለቅስ እያለቀሰ ነው ሲለምን የነበረው። እባክህ በቃ እቺ ጽዋ ከኔ ትለፍ ይላል። አምላኩም ሰማው። እሺ አሁን እኔ ትርፍ ስልክ ስለሌለኝ ዮሐንስ ምዕራፍ 1 ቁጥር 1 ላይ አውጣልኝ እዚህ ጋር ማለት። እሺ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ